ሰላምታችሁ ውድ የዩቲዩብ ቻናል ቤተሰቦች፣ ዛሬ ደግሞ የምናየው ሂስትሪ ኦፍ ኮምፒውተር ይሆናል። የመጀመሪያው የሂሳብ መሳሪያ ወይም ደግሞ ፕሪ ኮምፒውተር ኤራ የሚለውን ማየት አለብን። በቅድሚያ እንግዲህ በፕሪ ኮምፒውተር ኤራ ውስጥ እነ አባከስ፣ ኔፒየር፣ ቦንስ ወይም ፓስካል፣ ለቤኒዝ ካልኩሌተር የሚሉት ነገሮች ለማየት እንሞክራለን። አባከስ ማለት በውስጡ የኮምፒውተር አስተሳሰብን የጀመረ መሳሪያ ነው። እንግዲህ በቻይና በግሪክ እና በሮማውያን ዘመን ብዙ ነገሮችን ለመስራት ይጠቀሙበት ነበር ማለት ነው። በሁለተኛ ደረጃ የምናየው ደግሞ ናፒየር ቦንስ ወይም 1617 ላይ የነበረ ነው። ይሄ ደግሞ ማብዛትና መክፈልን የሚሰሩበት የመሳሪያ አይነት ነበር። እንግዲህ በጆን ናፒየር የተሰራ ነው። ሌላው ደግሞ በ1642 ፓስካላይን የሚባል ነበር። ይህ የተሰራው ደግሞ በብላይዝ ፈጠራ ነው የተሰራው። ይህ የመጀመሪያው የሂሳብ ማሽን ነበር። እንግዲህ መደመርና መቀነስን ማድረግ ይችል ነበር ማለት ነው። ሌላው ሊብኒዝ ካልኩሌተር ይባላል። 1671 ላይ ነው። 1671 ላይ እንግዲህ በጋትፍሪድ የተሰራ ነበር። ይህ ደግሞ የማትማቲክሱን ማብዛትና ማካፈልን ይሰራ ነበር ማለት ነው። ስለ ፕሪ ኮምፒውተር ኤራ ስናወራ የመጨረሻው ቻርለስ ይሆናል። እንግዲህ በ1971 እስከ 1791 እስከ 1871 ድረስ ነበር ማለት ነው። ይህ የኮምፒውተር አባት ወይም ዘ ፋዘር ኦፍ ኮምፒውተር የምንለው ነው። እንግዲህ ይሄ በ1822 የዲፈረንስ ኢንጂን እና በ1833 ደግሞ የአናሊቲካል ኢንጂን እቅድ ያዘጋጀ ሰው ነበር። እንግዲህ ቻርለስ በመሰረቱ የዘመናዊ ኮምፒውተሮች አስተሳሰብ እርሱ ነበር። ሌላው ደግሞ አዳ ላቭሌስ የምትባል ሴት አለች። እንግዲህ እች ደግሞ የመጀመሪያዋ የኮምፒውተር ፕሮግራመር ተብላ ትታወቃለች። በባቤጅ ማሽን ላይ ስለ መንገድ የጻፈችው የመጀመሪያው ኮድ ነበር ማለት ነው። የመጀመሪያው የኮምፒውተር ፕሮግራመር ነበረች ካልን፣ ሌላው የኤሌክትሪክ ኮምፒውተር የተጀመረው በ20ኛው ሴንቸሪ ነበር ማለት ነው። ከመካኒካዊ ወደ ኤሌክትሮኒክስ የተቀየረበት ዘመን ነው እንግዲህ 20ኛው ሴንቸሪ ላይ። ሌላው ጀነሬሽንስ ኦፍ ኮምፒውተር፣ እንግዲህ የኮምፒውተር አመጣጦችን ስናይ ጀነሬሽንስ ኦፍ ኮምፒውተር ማየት ግድ ይለናል። ዘ ፈርስት ጀነሬሽን የመጀመሪያው ጀነሬሽን ላይ ኮምፒውተሮች እንግዲህ በቫኪዩም ቲዩብ ተመሰረቱ። ትልቅ መጠን ነበራቸው ሳይዛቸው። ኃይልም ብዙ ኃይል ይጠቀሙ ነበር ማለት ነው። ያው ብዙ ኃይል በሚጠቀሙበት ሰዓት ደግሞ ኦቨርሂት የማድረግ እንትን ነበራቸው። ያ ማለት ይሞቁ ነበር ማለት ነው። እንግዲህ በመጀመሪያው ጄኔሬሽን የነበሩ ኮምፒውተሮች ደግሞ የሚጠቀሙት የላንጉጅ ምን ነበረ? ዜሮስ ኤንድ ዋንስ ማሽን ላንጉጅን ይጠቀሙ ነበር ማለት ነው። ሌላው ሰከንድ ጄኔሬሽን ነው። እንግዲህ ሰከንድ ጄኔሬሽን ደግሞ 1956 እስከ 1963 ነበር። ይህ የትራንዚስተር ዘመን ይባላል። እንግዲህ ቫኪዩም ቲዩብ ተወግዶ ትራንዚስተርን መጠቀም ጀመሩ ማለት ነው። ፈርስት ጄኔሬሽን ያነሰ ሳይዝ ነበረው። ትንሽ ለሰዎች ምቹ የሆነ መምጣት ጀምሯል። ያው በመጠኑም ቢሆን ፍጥነታቸውም እየጨመረ መጥቷል። አይቢኤም 1401 አይቢኤም 7090 የዚህ ዘመን ኮምፒውተሮች ነበሩ ማለት ነው፣ ወይም ናቸው። እንግዲህ እነዚህ ኮምፒውተሮች የሚጠቀሙት ቋንቋ ደግሞ አሴምብሊ ላንጉጅን ይጠቀሙ ነበር ማለት ነው። ሌላውና ሶስተኛው እንግዲህ ሰርድ ጄኔሬሽን ወይም 1964 እስከ 1971 የነበረ ሲሆን ይህ ደግሞ ኢንተግሬትድ ሰርኪዩት ይጠቀም ነበር ማለት ነው። እንግዲህ በሰርድ ጄኔሬሽን ውስጥ ብዙ ትራንዚስተሮች ወደ አንድ ቀለበት የመምጣት እንትን ነበራቸው ማለት ነው። እንግዲህ ሰከንድ ጄኔሬሽን ላይ የትራንዚስተር ጄኔሬሽን ነው ብለን ስለነበር ማለት ነው። ፍጥነታቸው በጣም ጨምሮ ሳይዛቸው ደግሞ በጣም እየቀነሰ፣ እንዲሁም አንዳንድ በቃ አሪፍ የሚባሉ ነገሮች ለሰዎች ይጠቅማሉ የሚባሉት ነገሮች ወይም ደግሞ ፐርፎርማንሳቸው እየጨመረ መጥቷል ማለት ነው። በዚህ ጄኔሬሽን የነበሩ ኮምፒውተሮች እንግዲህ አይቢኤም 360 እና ዲፒ 8 የሚባሉ የታወቁ ኮምፒውተሮች ናቸው ማለት ነው። እነዚህ ኮምፒውተሮች ወይም ደግሞ በዚህ ጄኔሬሽን የነበሩ ኮምፒውተሮች ደግሞ ሃይ ሌቭል ላንጉጅን
ይጠቀሙ ነበር ማለት ነው። ፎርትሬን፣ ኮቦል ላንጉጅን ይጠቀሙ ነበር። አራተኛ ደረጃ የምናየው ደግሞ ዘ ፎርዝ ጄኔሬሽን 1971 እስከ ዛሬ ያለው ማለት ነው። ይህ ደግሞ የማይክሮ ፕሮሰሰር ዘመን ይባላል። እንግዲህ በነገራችን ላይ ኢንቴል 4004 የሚባለው እንግዲህ 1971 ላይ የመጀመሪያው ማይክሮ ፕሮሰሰር ሆኖ ተሰርቷል። እንግዲህ በዚህ ጄኔሬሽን እንግዲህ ፐርሰናል ኮምፒውተር ወይም ፒሲ የመጣበት ዘመን ነው። እንግዲህ የፒሲ ዘመን ተጀመረ ማለት እንችላለን በአራተኛው ጄኔሬሽን ላይ ማለት ነው። በዚህ ጄኔሬሽን ያሉ ኮምፒውተሮች የሚጠቀሟቸው ቋንቋዎች ሲ ፕላስ ፕላስ እና ፓይተን፣ ጃቫ የመሳሰሉትን የኮምፒውተር ላንጉጆች ይጠቀማሉ ማለት ነው። ሌላውና በመጨረሻ ደረጃ የምናየው ደግሞ ፊውዝ ጄኔሬሽን የምንለው ነው እንግዲህ ወይም ደግሞ የኤአይ ጄኔሬሽን የምንለው ነው። እንግዲህ ኮምፒውተሮች አሁን በራሳቸው መማር ማሽን ላርኒንግ ወይም ደግሞ መለየት ፓተርን ሪኮግኒሽን እና ውሳኔ የመስጠት ደረጃ ላይ የደረሱበት ሂደት ነው። እንግዲህ ፊፍዝ ጄኔሬሽን ላይ ማለት ነው። ይህንን ይመስላል። ስለተከታተላችሁን አመሰግናለን። በቀጣይ ቪዲዮ እንዲደርሳችሁ ደግሞ ላይክ፣ ኮሜንት ኤንድ ሰብስክራይብ ሼር ማድረግ እንዳይረሳ።